የብዙ ተማሪዎች ትልቁ ችግር ያነበቡትን አለማስታወስ ነው። ይህ ችግር ግን ጃፓኖች ጋር አይሰራም። ምክንያቱም ገና 10 ዓመት ህፃን እያሉ 2000 ካራክተር ያለውን ካንጂን የተባለውን የጽህፈት ስልታቸውን ሸምድደው ይጨርሳሉ። ይህ ብቻ አይደለም፣ በዓለም አቀፍ ፈተና በሳይንስና በሂሳብ ትልቅ ደረጃን ወይም ውጤትን ያስመዘግባሉ። እነሱ ከኛ የተለየ ጭንቅላት ኖሯቸው ወይም ደግሞ አስተሳሰብ ኖሯቸው ምናምን አይደለም። እነሱ የሚጠቀሙት ነገሮችን በስልት ነው፣ በጥበብ ነው። ይሄንን ደግሞ በዚህ ቪዲዮ እንዴት እንደሚጠቀሙ ስቴፕ ባይ ስቴፕ እስከመጨረሻ ድረስ አሳያችኋለሁ። ከእናንተ የሚጠበቀው ይሄን ቪዲዮ እስከመጨረሻ ድረስ መከታተል ነው። በዚህ ቪዲዮ መጨረሻ ደግሞ ከጃፓኖች በተለየ መልኩ ከጃፓኖች ደግሞ ቀድሞ የሚገኙ የሆነ ሀገር ተማሪዎች አሉ። እነሱ የሚጠቀሙትን የስቴዲ ባጭሩ እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ መከታተል አትርሱ። የጃፓን ተማሪዎች የሚጠቀሙት 3 ስቴፖች አሉ። እያንዳንዱ ስቴፕ ደግሞ በቀላሉና እናንተ በምትረዱት መንገድ አሳያችኋለሁ ማለት ነው። የመጀመሪያ ስቴፓችን የሚሆነው በጥያቄ መጀመር ነው። ይሄ ነገር አዲስ ሊሆንባችሁ ይችላል፣ ግራ ሊገባችሁ ይችላል። ነገር ግን ጃፓኖች ጋር የተለመደ ነገር ነው። ከተማሪ ጀምሮ እስከ አስተማሪ ድረስ ራሱ በጥያቄ ነው ነገሮችን የሚጀምሩት። መምህራን፣ የጃፓን መምህራን ክላስ እንደገቡ ጥያቄ ነው የሚጽፉት፣ ኮንሰፕት ከማስረዳታቸው በፊት ማለት ነው። ጥያቄ ይጠይቋቸዋል መጀመሪያ ቀደም ብሎ። ጥያቄውን ሲጠይቁ ደግሞ ጥያቄውን ኤክስ ወሰድክ ራይት ወሰድክ ችግር የለውም። ያንን ጥያቄ ከጠየቁ በኋላ በዛ ጥያቄ ዙሪያ ተማሪዎች የራሳቸውን የሆነ አስተያየት ይሰጣሉ፣ የራሳቸውን ሀሳብ ይሰጣሉ። ጭንቅላታቸውን ለማሰራት ይሞክራሉ ማለት ነው። በዚያን ጊዜ ያንን ነገር የማስታወስ አቅማቸው ይጨምራል። በተጨማሪ ደግሞ እነዚህ የጃፓን አስተማሪዎች ጥያቄውን ከጠየቋቸው በኋላ ከጥያቄው በኋላ ኮንሰፕቱን ያስተምራቸዋል፣ ዲፊኒሽን ካለ ያስተምራቸዋል፣ ቴርሞችን ያስተምራቸዋል ማለት ነው። ይህም ደግሞ ነገሩን ላለመርሳት እንዲይዙ ያደርጋቸዋል። በተጨማሪ ደግሞ ራሳቸውን ላይክ እንደ ሮቦት አሰልጥነው ጥያቄ ራሳቸውን አይጠይቁ። መጀመሪያ ከበድ ባለው በጥያቄ ስለሚጀምሩ ነገሩን የመረዳት አቅማቸው በዚያው ልክ ይጨምራል ማለት ነው። እናንተም ይህንን ስቴፕ ወይም ይህን መንገድ ደግሞ እንዴት አፕላይ ማድረግ እንደምትችሉ ላሳያችሁ። በመጀመሪያ ማንበብ የፈለጋችሁትን ቶፒክ ትመርጣላችሁ። አሁን አነባለሁ ምናምን የምትሉትን ቶፒክ ትመርጣላችሁ። ከዛ በኋላ ከዛ ቶፒክ የወጡ 3 ወይም 4 ጥያቄዎችን መርጣችሁ ታወጣላችሁ። ከዛ ቶፒክ የወጡትን ማለት ነው። ጥያቄዎችን ከቻፕተር ሳመሪ ወይም ከዛ ቶፒክ መጨረሻ ላይ ታገኙ ትችላላችሁ። ከዛ በኋላ እነዛ ጥያቄዎችን ከሞከራችኋቸው በኋላ ኤክስ ወሰዳችሁ ራይት ወሰዳችሁ ችግር የለውም። ከዛ በመቀጠል ራሳችሁ እነዚህ 2 ጥያቄዎችን ትጠይቃላችሁ። መጀመሪያ ይሄ ጥያቄ ምንድነው የሚጠይቀው የሚለውን ነገር ራሳችሁን ትጠይቃላችሁ። በመቀጠል ደግሞ ምንድነው ግራ የገባኝ ወይም ደግሞ ከዚህ ጥያቄ ያልተረዳሁት ምንድነው ብላችሁ ራሳችሁን ትጠይቃላችሁ። እነዚህን 2 ጥያቄዎች ደግሞ ለመመለስ ትንሽ ራሳችሁን ታሰራላችሁ ማለት ነው። ጭንቅላታችሁን ታሰራላችሁ። በዛ ጊዜ ነገሩን ለመቀበል ራሳችሁን ሬዲ ታደርጋላችሁ። ከዛ በመቀጠል ቀጥታ ዲፊኒሽን ወደ ማንበብ ትገባላችሁ ማለት ነው። ይሄን ስቴፕ ቀለል ባለ መንገድ ከተጠቀማችሁ የመጀመሪያ ስቴፓችሁን ጨርሰናል ማለት ነው። በሁለተኛ ደረጃ ደግሞ የምናገኘው ሲስተም ማይክሮ ታስክ ይባላል ማለት ነው። ማይክሮ ታስክ የሚባል ሲስተም ነው። ይሄን ደግሞ ለመጀመሪያ ጊዜ ያዳበሩት ጁኩ የሚባል ትምህርት ቤት አለ ጃፓን ውስጥ። የጁኩ ትምህርት ቤት ተማሪዎች ከ100% ተማሪዎች 60% ተማሪው ተመልሶ ወደ ግቢ በመመለስ ከክላስ በኋላ ቤታቸው ከሄዱ በኋላ ተመልሶ መጥተው እነዚህ ማይክሮ ታስኮችን ይወስዳሉ ማለት ነው። እነዚህ ማይክሮ ታስኮች ምንድናቸው ካላችሁ እነዚህ ማይክሮ ታስኮች ከ20 እስከ 15 ያሉ በጣም ከባባድ ጥያቄዎች እንደ ኪዩዝ ይወጣሉ ማለት ነው። እዛ ጁኩ ትምህርት ቤት ውስጥ ከወጣ በኋላ ተማሪዎች ያንን ማይክሮ ታስክ ለመውሰድ ወይም ደግሞ ሊፈተኑ ተመልሶ ይሄዳሉ ማለት ነው። ዛሬ የተማሩት ነገር ካለ እሱን ከሰዓት ሄዱ ይፈተናሉ ማለት ነው። ይሄ ማይክሮ ታስክ 20 ጥያቄ ነው የሚሰጣቸው። 20 ጥያቄ ከተሰጣቸው በኋላ ያንን ጥያቄ እንዲሰሩ ይደረጋል ማለት ነው። ከሰሩ በኋላ ኤክስ ከወሰዱም ራይት ከወሰዱም ኢቭን ከወደቁም ራሱ ችግር የለውም። እነዚህ ኤክስ በወሰዱ ቁጥር ያንን ቦታ ዳግም እንዲያነቡ ይደረጋሉ ማለት ነው። ኤክስ ከወሰዱ በኋላ ያንን ነገር ዲፕሊ እንዲያነቡ ይደረጋሉ፣ ሪቫይዝ እንዲያደርጉ ይደረጋሉ ማለት ነው። እነዚህ ተማሪዎች ይሄ ጃፓኖችን ለየት የሚያደርጋቸው ነገር ይሄ ነው። ምክንያቱም ካነበቡ ከተማሩ በኋላ ተመልሰው መጥተው ላይክ እንደ ማይክሮ ታስክ ይሰጣቸዋል። ያንን ጥያቄ ይሰራሉ ማለት ነው። ይሄ ለእነሱ በጣም ትልቅ ጥቅም ያለው ማለት ነው። ከተማሩ በኋላ ያንን ነገር ጥያቄ መስራት ጭንቅላታቸው ያንን ነገር እንዲያስብ መልሶ መላልሶ ስለዛ ነገር ቲንክ እንዲያደርግ ይሄ ጥያቄ መስራቱ ይጠቅማቸዋል ማለት ነው። ከዛ በኋላ የተሳሳቱትን ነገር መቼም አይረሱም። ለምሳሌ እናንተ ፈተና ላይ የሆነ ፈተና ላይ ኤክስ ከወሰዳችሁ በኋላ ያንን ነገር ተመለሳችሁ መልሱ ከተነገራችሁ በኋላ መቼም አትረሱትም። እያንዳንዳችን እናውቃለን አይደል? ላይክ እንደዛ እነዚህ የጁኩ ትምህርት ቤት አስተዳዳሪዎች እንደዚህ ነበር የሚያደርጉት ማለት ነው። ይሄ ሁለተኛ ሲስተማቸው ነው። አንድ ነገር ካነበቡ በኋላ በቃ ለመጨረሻ እስከ መጨረሻ ድረስ የማይረሱ ጃፓኖች ሁለተኛው መንገዳቸው ይሄን ይመስላል። ሶስተኛው መንገዳቸው ደግሞ መልሶ መጻፍ፣ የተማሩትን ያነበቡትን መልሶ መጻፍ ማለት ነው። ከጭንቅላታቸው እያንዳንዱን ቶፒክ ያነበቡትን ዛሬ የተማሩትን ዛሬ ያነበቡትን ምንም መጽሐፍ ሳያዩ ፒዲኤፍ ሳያዩ የተለያዩ መረጃዎችን መጽሐፍታትን ሳያዩ ያንን ነገር መልሶ ይጽፋሉ ማለት ነው። እንደተረዱት እንዳረዳዳቸው መልሶ ይጽፋሉ። እስከቻሉ ድረስ ያንን ነገር አስታውሰው ለመጻፍ ይሞክራሉ ማለት ነው። ይሄ ደግሞ ጃፓኖችን ነገሮችን እስከመጨረሻ ድረስ እንዳይረሱ ከሚያደርጋቸው ዋነኛው ምክንያት መካከል የመጀመሪያው ይሄ ነው። ይሄን ነገር እናንተም ላይክ አንድ ቶፒክ ትመርጣላችሁ። ያ ቶፒክ ካጠናችሁ በኋላ
ሪቫይዝ ካደረጋችሁ በኋላ ያንን ነገር ሴቭ ካደረጋችሁ በኋላ በስተመጨረሻ ራሳችሁን ለቼክአፕ ያህል ምን ያህል አስታውሳለሁ ወይም ደግሞ ይሄ ነገር ምን ያህል ገብቶኛል የሚለው ራሳችሁ ዝም ብላችሁ በወረቀት ጻፍ አድርጉ ማለት ነው። ይሄን ስቴፕ ላይክ ለመከተል ማለት ነው። ይሄ ስቴፕ ደግሞ ጭንቅላታችሁ እንዲሰራ ያደርገዋል። ጭንቅላታችሁ ከሾርት ቴርም ሚሞሪ ወደ ሎንግ ቴርም ሚሞሪ ኢንፎርሜሽኑን ሴንድ እንዲያደርግ ያደርግላችኋል ማለት ነው። በዚህን ጊዜ የምታስታውሳችሁ ማንኛውም ነገር እናንተ ካነበባችሁት መካከል ስጽፉ ጭንቅላታችሁ ታስገድዱታላችሁ ነገር ያንን ኢንፎርሜሽን ሴንድ እንዲያደርግ ወደ ሎንግ ተርም ሚሞሪ እንዲልክላችሁ ታስገድዱታላችሁ ማለት ነው። ይሄ ደግሞ ጃፓኖችን በጣም ረድቷቸዋል ማለት ነው። ሶስተኛ ስቴፓቸው ምንድነው? አንድ ነገር ካነበቡ ካጠኑ በኋላ መልሰው መጻፍ ነው ማለት ነው። ያንን ያነበቡትን ያጠኑትን በራሳቸው አስተያየት ወይም ደግሞ በራሳቸው እንደገባቸው መጠን ያንን ነገር ይጽፉታል ማለት ነው። ሶስተኛ መንገዳቸው። በመጨረሻ ደረጃ ደግሞ ማሳያችሁ ቲፕ ያልኳችሁ የሆነ አንድች ሀገር አለች ያልኳችሁ ሀገር አለች ስለሷ ምነግራችኋለሁ ማለት ነው። በመጀመሪያ ግን አንድ የጃፓን አቨሬጅ ተማሪ ጃፓን ውስጥ አቨሬጅ የሚባል አንድ ተማሪ በቀን ውስጥ ከክላስ በኋላ ማለት ነው ከክላስ መልስ እስከ 6 ሰዓት ያነባል። በጣም የሚገርም ነገር ማለት ነው። ከክላስ መልስ ማለት ነው እንግዲህ እስከ 6 ሰዓት ያህል ያነባል የጃፓን ተማሪ። ነገር ግን ከዚህ በተገላብጦች ደግሞ ፊንላንድ ሀገር ውስጥ በጣም በሚገርም ሁኔታ አንድ ተማሪ አቨሬጅ እዛ ያሉት የአቨሬጅ ተማሪዎች 30 ሚኒት ነው የሚያነቡት ከክላስ በኋላ ማለት ነው። ከዛ በኋላ ፊንላንድ ግን በዓለም ላይ ከሚገኙ በጥያቄ ውድድርም ሆነ በጎበዝ ተማሪዎች እንትን በመጀመሪያ ደረጃ ላይ ትገኛለች ፊንላንድ ማለት ነው። የፊንላንድ ተማሪዎች ደግሞ የሚጠቀሙት ፕራይሚንግ የተባለ ዘዴ አለ ማለት ነው። ይሄ ፕራይሚንግን ዘዴ በሶስት መንገድ እንከፋፍለዋለን ማለት ነው። የፊንላንድ ተማሪዎች የሚጠቀሙትን የመጀመሪያ አንድ ቶፒክ ይመርጣሉ። የመጀመሪያ ስቴፓቸው የሚሆነው አንድ ቶፒክ ይመርጣሉ። ያንን ቶፒክ ከመረጡ በኋላ ስኪሚንግ ፕሮሰስ ያደርጋሉ ማለት ነው። ያንን ነገር ስኪም ያደርጉታል። አያት ገለጥ እያደረጉ ያዩታል። ሄዲንግ፣ ሳብ ሄዲንግ፣ ርዕሶችን፣ ቴርሞችን ዝም ብሎ አያት ያደርጉታል ማለት ነው። የመጀመሪያው ስቴፓቸው ይሄ ነው። በሁለተኛ ስቴፕ ደግሞ ከ10 እስከ 15 የሚደርሱ ሜን ቶፒኮችን መርጠው ይጽፋሉ ማለት ነው። እነዚህ ዋና ሀሳቦችን ከፋፍለው ይጽፋሉ ከ10 እስከ 15 የሚሆኑ። በዚህ ጊዜ እነዚህ ሳብ ሄዲንጎችን መጀመሪያ ያነበቧቸውን እነሱንም ጨምረው ከ10 እስከ 15 የሆኑ ሜን ቶፒኮችን ያወጣሉ ማለት ነው። ከዛ እነሱ ስኪም ካረጉት ኖት ውስጥ ማለት ነው። በመጨረሻ ደረጃ ደግሞ እነዚህ ያወጣቸውን እነዚህ ሜን ቶፒኮችን ምን ያደርጓቸዋል? በፍሎ ቻርት ያገናኛቸዋል ማለት ነው። እያንዳንዱ ቶፒክ ያገናኙታል። ይሄ ቶፒክ ከዚህ ጋር ነው የሚገናኝ፣ ይሄኛው ከዚህ ጋር ነው በማለት ላይክ እንደ ማይንድ ማፒንግ ማለት ነው። እንደ ማይንድ ማፒንግ እያንዳንዱ ሐሳቡን አንዱን ከሌላው ጋር ያገናኙታል። ይሄ የነሱ ኮንሰፕቲንግ ማፒንግ ይባላል ማለት ነው። ይሄ በእነሱ አገላለጽ ኮንሰፕቲንግ ማፒንግ ይባላል። ይሄ ደግሞ አንድ ነገር ለማስታወስ በጣም ነው የረዳችሁ ፊንላንዳውያንን ማለት ነው። የፊንላንድ ተማሪዎች አስቡት አቨሬጅ እስከ 30 ደቂቃ ነው የሚያነቡት። የጃፓን ተማሪዎች አቨሬጅ እስከ 6 ሰዓት ነው የሚያነቡት። ነገር ግን ፊንላንድ በደረጃ ከፍ ብላ ነው የምትገኘው እና በዛሬ ቪዲዮ አጠቃላይ አጠር ባለ መልኩ ገልጬላችኋለሁ። እነዚህ የጃፓን ተማሪዎች ነገሮችን የሚያስታውሱበት ዘዴና የፊንላንድ ተማሪዎች ደግሞ ለየት ያለ ከጃፓኖች በተለየ መንገድ ነገሮችን እንዲያስታውሱ የሚረዳቸውን መንገድ አይተናል። ይሄ ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ አድርጉ። ለተማሪዎች ደግሞ ሼር መደረግ እንዳይረሳ። ቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ።